አጠፋው ይቅርታ አልኩኝ እንዴ መግባት ተረጋጋ አንተ በራስ ወጣ በራስ መግባታችንም እንዴ ምን ወጣ ያለ የለም እኮ 20 ዓመት ነው የምታሰረው እንዴት ነው የምገባው ሳይፈቀድልኝ ምንድነው የሰራው ነገር ምን ወንጀል ሰርታል አይደለም እኔ አሁን ይቅርታ ብያለሁ ምናልባት ይቅርታ ያልኩት ሊያቀልልኝ ይችላል ግን ወይ እኔ ያልገባኝ ነገር ፍቅር ሲዝም እኛ ማናቀው ሌላ የሰራው ወንጀል አለ አመጽ ለማስነሳት ስለሞከርኩ ነው ምንም ያደረኩት ነገር የለም አመጽ ለማስነሳት ምን አልክ እኔ አልሰማሁም በቃ አሁን ያለፈው አልፏል አሁን ይቅርታ ላይ ነን ያለነው እኔ ወደ ኋላ መመለስ አልፈልግም ኦኬ ስለዚህ በቃ ተነገረኩ አሁን አንተ በተሻለ መጠን ያደረከው ነገር ለኬዝህም ነው እነዚህ በፎቶ በቪዲዮ ከማይታዩ ልጆች ጋር እነሱ ገስት ላይ ገብተው አበባ ምናምን ሲስንት ሲሉል የቲክቶክ እንትን ቴምፖ መቆጣጠር ከብዶ አላስፈላጊ ንግሮች ተናግራል ለዛ ደግሞ ይቅርታ ጠይቃል ብትታሰርም እኮ ምንድነው አንተን ለማረም ነው ለምንድነው የምታሰረው ይቅርታ አልኩ ነገሩ ነው ይቅርታ በላይ ምን አለ ቆይ ተረጋጋ ብትታሰር እንኳን ቆይ ተረጋጋ እንዴ እኔ እኮ አንተን እኮ ሐሳብ እየደገፍኩ ነው ብትታሰር እንኳን አራት ጊዜ እኮ ታስሬያለሁ አው ታስረም እኮ እስር ቤት ውስጥ ሃይማኖትን ማስፋፋት አለ ብዙዎች በዛ መልክ ነው ሃይማኖት የተስፋፉ ምንም አትፍራ ውጣ ያለ የለም ማል ግባና ያው የመጣው መቀበል ነው ምንም እንትን የለም እኮ አንተ ምን አሁን አንተ መታሰር ነው ይፈራው ለምን ታሰራለህ እንዴ እንደዚህ ለዚህ ለምን ካገር ወጣው ለምንድን ነው የማልፈራው ቀላል ስርዓት ነው እንዴ እኔ አሁን አንደኛ 100% አትታሰርም ልልህ አልችልም አላውቅም እኔ ላደርግልህ የምችለው ነገር ምንድነው ሚዲያውን ተጠቅመህ ሐሳብን እንድታስተላልፍ መፍቀድ ነው እንጂ ያደረከውን ወንጀል እኔ አላውቅም የሚመለከተው አካል በቀጥታ እንዲያዋራኝ ነው የምፈልገው ማንም የቀበሌ አስተዳደር ሳይሆን የሚመለከተው ማንም ለኔ ሊፈቅድ አይችልም እኔ ልንገርህ አንተ ልጅ ይኸውልህ የመጀመሪያው ነገር ከቀበሌ ጀምሮ ከወረዳ ከዞን ከክልል በተለይ እንደው በደንብ በጥንቃቄ መጠበቅ ያለብህ ኔትወርክን መዘርጋት ያለብህ ከቀበሌ ባለስልጣናቶች ጀምሮ ነው ለምን መሰለህ ዛሬ ስልጣን ላይ ትልልቅ ቦታ ስልጣን ላይ የምታያቸው እነዚህ ቀበሌ ውስጥ ያሉ ሰዎች ናቸው የዞን አስተዳዳሪ የወረዳ አስተዳዳሪ አትናቃቸው ከእነሱ ጋር መልካም ግንኙነት ፍጠር ሁለተኛ ይቅርታ ጠይቀሃል በቃ እንደማንኛውም ሰው ሊሳሳት እንደሚችል ሰው በቃ ይቅርታ ጀርካን በጀርካን ውሃ ተሸክመህ ማለት ነው 5 ሊትር 10 ሊትር ተሸክመህ ይቅርታ ጠይቀሃል ትልቁና ሰፊ የመንግስት መዋቅር ደግሞ ቀበሌ ነው የቀበሌ ምናምን አትብል አንተን እኮ ማሰር የሚያስረው ራሱ ቀበሌ ነው ይሄን ታውቃለህ እሱን እኮ አስተካከለ እሱ ራሱ ቅድም ይቅርታ የጠየቀውን እያፈረስክ ነው እኮ ምን አይነት አሁን አንተ ከዚህ በኋላ አንተ እሉስ ገብተህ በቃ ተሰምተሃል እኮ ነብይ ደምሳሽ ተሰምተሃል ለማለት ይኸውልህ ቴዲ እኔ ለማለት የፈለኩት የኔን የሚፈቅድልኝ ማንም ሰው መፍቀድ አይችልም የሚመለከተው አካል እንኳን እንደውሎ ፍቅር ሲዝም ይሄን ያለው ምናምን አንተ ጠቅላይ ሚኒስትሩ እንዲያናግርም ነው የፈለከው አንተ አይደለም በሚመለከተው አካል ደረጃ ያለው በከፍተኛ ደረጃ ካልሆነ እንዲፈቅድልኝ አይችልም ማንም ሰው ገብቼንም እንዴት ነው የሚመለከተው አካል አንተም ፍራቻ ነው እንትን ያደረገህ እንጂ እኮ ውጣ ያለ ሰው የለማ ነብይ ደምሳሽ አንድ ነገር ልንገርህ ወይም ትእዛዝ አልወጣብህም አንድ ነገር ልንገርህ ብትታሰር እንኳን ይቅርታ ሳትጠይቅ እንኳን ብትታሰር ዋናው ምንድነው ዓላማ የስር እኮ ዓላማ ጸባይ ማረሚያ ነው አይደል የሚባለው ራሱ ጸባይ እንዲታረም ነው እንድትሻሻል ነው እኮ ጸባይ ታረምኩኝ እኮ ይቅርታ አልኩኝ እኮ ይቅርታ ማለት መታረም ነው እኮ ተረጋጋ አንተ አልኩ ሱሪ ባንገት ሆንክ እኮ ገና የተናገርከው ይቅርታ እንኳን ሪከርድ ተደርጎ እኮ አልተንሸራሸረም እኮ ተረጋጋ አሁን ዋንጋር ያለ እዚህ ጋር የህግ ሰው ነው እኔ አደራ አለዋለሁ ኢቭን አስቸጋሪ ከጠበቅነው ነገር እንኳን ውጪ እንኳን የሆነ ነገር ቢፈጠር በህግ ያግዛል ብዬ ተስፋ አድርጋለሁ ዋንጋር ይሰማል